በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የመንፈስ ቅዱስ ልጆች ምእመናንና ምእመናት ሕፃናትም ጭምር በኃያሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር አምላካችን ቸርነቱ የማያልቅበት ሁልጊዜም ጥበቃው የማይለየን እንደ ኃጢአታችን ብዛት ሳይሆን እንደ ቸርነቱ ብዛት እንደ አምላክነቱ እየጠበቀን እንደ አባትነቱ እየራራልን እየመገበን ከዚህ ዕለት አድርሶ በዚህ ሰዓት መድኃኒታችን ክርስቶስ የጾመውን ጾም የጸለየውን ጸሎት ልንጸልይ እግዚአብሔር አምላክ ፈቅዶልን እዚህ ሰዓት ደርሰናል። ዛሬ የአብይ ጾም ዋዜማ ነው። እንግዲህ ይህ ጾም እንደሚታወቀው የበረከት ጾም ነው፣ የፍቅር ጾም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ የተቀማነውን ልጅነታችን መልሶ የዕዳ ደብዳቤያችን ደምስሶ አልዋለም አላደረም ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾሟል። ይህን ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጾሙ በፊት እግዚአብሔር አምላካችን በደብረ ሲና እነ ሙሴን እነ ኢያሱን አጽሟል። ሙሴ 40 ቀን 40 ሌሊት ምንም ሳይመገብ ጾሞታል። ጾሙን ጾሞ ከጨረሰ በኋላ ለሕዝበ እስራኤል መተዳደሪያ የሚሆን 10 ሕገ መንግስት የተቀበለው ከጾምና ከጸሎት በኋላ ነው። ጾሞ ጸልዮ ከእግዚአብሔር ጋር ተገናኝቶ ተነጋግሮ እግዚአብሔር አምላኩን ፈቅዶለት ሕዝቡ የሚተዳደርበትን ታቦተ ሕጉን ተቀብሎ ወደ ሕዝቡ ተመልሷል። ሙሴ የተቀበለው ታቦተ ሕጉም በታቦተ ሕጉ ላይ ያደረ እግዚአብሔር ሕዝቡን ሲያነጋግር ኖሯል። በሕግ መኖር በስርዓት መኖር የተጀመረው ያኔ ነው። ስርዓትና ሕግ ከሰማይ እየመጣልን በጾምና በጸሎት ነው። ስለዚህ ይህንን ሙሴ ያጾመውን ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ይህን ራሱን 40 ቀን 40 ሌሊት ጾሟል። ሙሴም ሳይበላ ሳይጠጣ 40 ቀን 40 ሌሊት ጾሟል። ጌታም ሳይበላ ሳይጠጣ 40 ቀን 40 ሌሊት ጾሟል። ጌታችን ለየት የሚያደርገው ከቆመ ሳያጥፍ ከዘረጋ ሳያጥፍ ከቆመ ሳይቀመጥ መጾሙ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሞ ጸልዮ ፈተናውን አልፎ እንደ ሰው ተፈትኗል። ፈተናውን አልፎ ስራ የጀመረው ከጾምና ከጸሎት በኋላ ነው። ይሄ ማለት እናንተም ከተጠመቃችሁ በኋላ ጾሙ ጸልዩ ስራ ስሩ ሲለን ነው። ስትጾሙ ስትጸልዩ ደግሞ ፈተና ይመጣባቸዋል። ፈተናውንም በትዕግስት ተወጡ ሲለን ነው። ስለዚህ ጌታ ጾሞ ጸልዮ ተመልሶ በቃና ዘገሊላ ውሃውን ወይን ያደረገው ከጾምና ከጸሎት በኋላ ስራ የጀመረው እዚያ በኋላ ነው። ከጾም ከጸለየ በኋላ ነው። እንግዲህ እንደሚታወቀው አጋንንትን ያስወጣ፣ ዕውራንን ያበራ፣ ለምጻሞችን ያነጻ፣ ደዌ የፈወሰ በትምህርትም በታምራትም ምእመናን ያስተማረው ከጥምቀት በኋላ ነው። ከጥምቀት በኋላ ጾሞ ጸልዮ ከጾምና ከጸሎት በኋላ ነው። ማንኛውም ሰው ማንኛውም ክርስቲያን ዛሬ ሁላችንም ሁለተኛ ስንወለድ ያጣነውን ልጅነታችን ስናገኝ እንደገና ከእግዚአብሔር ስንወለድ ክርስትና ስንነሳ ከክርስትና በኋላ ጾም ይጠብቀናል፣ ጸሎት ይጠብቀናል፣ ፈተና ይጠብቀናል፣ መልካም ስራም ይጠብቀናል። ከጾም ከጸሎት በኋላ መልካም ስራ ነው የሚጠብቀውና መልካም ስራ ለመስራት እግዚአብሔር አምላክ ይፍቀድልን። በእውነት በዚህ ጾም የታመሙ የምንጠይቅበት፣ የተራቡ የምናበላበት፣ ከቂም ከበቀል ነፃ ሆነን አገራችን በጸሎት የምናስታውስበት፣ ምስቅልቅል ያለችው አገራችን ወደ መጀመሪያ ህይወቷ እንድትመለስልን በጾማችን በጸሎታችን እግዚአብሔር መጠየቅ ያስፈልጋል ማለት ነው። የተወደዳችሁ ልጆቻችን ይሄ ጾም መልስ የምናገኝበት መሆን አለበት። ከእግዚአብሔር ጋር ተነጋግረን መልስ የምናገኝበት መሆን አለበት። የታመሙ የሚድኑበት፣
ያዘኑ ከሀዘናቸው የሚረጋጉበት፣ ያጡ የሚያገኙበት። ሰውና እግዚአብሔር ከተገናኘ እግዚአብሔር ለሰው ልጆች የሚገባውን ነገር ያደርጋል። ችግር የለበትም። ችግራችን እኛ ጾማችን፣ ጸሎታችን ከእህል ውሃ መቆጠብ ብቻ ከሆነ ስህተት ነው። ከእህል ውሃ መጠበቅ ጾም አይደለም። እንዲያውም በዚህ ሰዓት ሰው ሁልጊዜም የሚረክሰው ሰው በብሉይ ኪዳን በበላው በጠጣው ይረክሳል። እንስሳት ተለይተውልን ከኛ መርከስ የተነሳ እንስሳትም ረክሰው ይሄን ብሉ ይሄን አትብሉ ተብለናል። በመብላት በመጠጣት ባለመብላት መርከስና ለመርከስ ነበር። እንዲያውም በአዲስ ኪዳን አሁን የሚያረክሰው ሰው ካፉ በሚወጣው ነገር ነው። አይምሮን የሚያዛባ የሚያሰክር፣ ሰውን ብቻውን እያወራ እንዲሄድ የምናደርገው፣ ራሱ እንዲያጠፋ የሚደረገው በሰው አይምሮ ታስቦ በአፍ የሚወጣው ነገር ነው። አሁን ካፋችን ከምንበላው ነገር ብቻ ከተቆጠብን፣ ምንናገረውን አብረን ካልጾምን፣ ክፉ ነገር ከመናገር አንደበታችን ካልጾመ ጾማችን ጾም ሊሆን አይችልም። ቅዱስ ያሬድ ዓይን ይጹም እዝን ይጹም ብሎ ነው። ጆሮም ይጹም፣ አፍም ይጹም፣ ዓይንም ይጹም። ጆሮ ክፉ ከመስማት፣ ዓይን ክፉ ከማየት፣ አፍ ክፉ ከመናገር ይጹም ነው ያለው ቅዱስ ያሬድ ነው የተናገረው። ናፋችን ክፉ ከመናገር አብሮ መጾም አለበት። ክርስቲያን የክርስትና መገለጫው ትህትና፣ ፍቅር፣ አንድነት፣ መተሳሰብ ነው። የክርስትና መገለጫው ለሰው ራስን አሳልፎ መስጠት ነው። የክርስትና መገለጫው ለጓደኛ አሳልፎ መሰጠት ነው። ጓደኛን እንደራስ አድርጎ መውደድ ነው። እና ይሄ ጾም የበረከት ጾም እንዲሆንልን ጾሙን ጾመን ጸልየን እግዚአብሔር አምላካችን ጌታችን ኢየሱስ ክርስቶስ የጾመውን ጾም ስንጾም የጸለየውን ጸሎት ስንጸልይ ነገም ስራ እንድንሰራ እግዚአብሔር እንዲፈቅድልን ሁላችንም ጾሙን የበረከት የሰላም የጤና ያደርግልን። ምእመናን በያላችሁበት በእውነት ቁርስ የለም አሁን በዚህ ጾም። ይሄን ቁርስ እንዲያው ለበጎ አድራጎት ብናውለው የቁርሱን ፋንታ በእውነት እንዲያው ቅንነቱ ካለ እኛ መቼም ሰጠን ነው የምንቀበለው። እኛ ከሰጠነው ይልቅ የምንቀበለው ይበዛል። ብዙ ጊዜ እንደው ስጡ እንዲያድርጉ እንዲበሉ ሲባል ሊከብድ ይችላል ላይምሮ። ግን በእውነት እንደው በቅንነት ከታሰበ ግን አይከብድም። ትንሽ ሰጠን ብዙ የምንቀበለው አምላክ ነው ያለን። ሰጥቶ ደግሞ ስጡ ያለን አምላክ ዘያስ ተወካፊ ብሎ ሰጥቶ የሚቀበል አምላክ ሳይሰጥ ስጡን አላለምና በእውነት ምእመናን ይሄ ጾም የበረከት እንዲሆን፣ የመተሳሰብ እንዲሆን፣ የፍቅር እንዲሆን፣ ለሀገራችን መልስ የሚያመጣ እንዲሆን፣ በሀገራችን ላይ ያለው መከራ እንዲያስወግድልን ጾሙና ጸሎቱ በእውነት ከልብ የመነጨ እንዲሆን። ሙሴ ጾሞ ጸልዮ የሚፈልገውን የእግዚአብሔርን ቃል ተቀብሏል። እኛም ጾመን ጸልየን የእግዚአብሔርን ቃል መቀበል አለብን። ሕያው እግዚአብሔር ከኛ ጋር ነው። ስንጾም ስንጸልይ የበለጠ ጾም የስጋ ማድከሚያ ነው፣ ሌላ ዓላማ የለውም። ስጋ ደከም ካለ ለመጸለይ አይቸገርም። ስጋ የሚበላው የሚጠጣው ከበዛ ሰውነቱ የሰው ሰውነት የሚበላ የሚጠጣ ከተሸከመ እንቅልፍ ነው የሚሆነው። ጸሎት አናስብም። እንቅልፍ ያሸንፋል፣ እንተኛለን። እዛ በኋላ በቃ እግዚአብሔር ጋር መገናኘት የለም። ሰው ከጾመ ግን እግዚአብሔር ጋር ይጸልያል፣ ይነጋገራል። መነጋገር ቀላል ነው። ከጾም ቀጥሎ መነጋገር እግዚአብሔር ጋር ከባድ አይደለም፣ ቀላል ነው። ጾም ብሂል ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው ማለት ነው። ከእግዚአብሔር ጋር ለመነጋገር ደግሞ ብዙ መብላት አያስፈልግም፣ ብዙ መጠጣት አያስፈልግም። እና እግዚአብሔር እኛን የምናገኝበት ሲስተም ስለሆነ እግዚአብሔር እኛን የሚያገኝበት ሲስተም ነው፣ እኛም እግዚአብሔር የምናገኝበት ሲስተም ነው። ምእመናን እንደተለመደው ከልባችን እንጸልይ። ካህናቱም ሊቃውንቱም ከልባችን እንጸልይ። በእውነት እግዚአብሔር የሚወደው ጸሎት፣ እግዚአብሔር የሚወደው አገልግሎት እናገልግል። በእውነት ለመናገር ቃለ እግዚአብሔር እኮ ይነገራል። ሊቃውንቱ እኮ በጣም ከአይምሮ በላይ የሆነ ቃለ እግዚአብሔር ይናገራሉ። ጾመ ድጓው ይቆማል፣ አርባዕቱ መወድሱ ይቆማል፣ ሰዓታቱ ይቆማል፣ ስብሐተ ነጉ ይቆማል። ሰው እንደየአቅሙ እንዳለው እንደየአካባቢው ይጾማል፣ ይጸልያል። ግን ከልብ ቅንነት ነው። መጀመሪያ አባቶቻችን የሚናገሩት ነገር አለ። ከ150 ዳዊት የልብ ቅንነት ይበልጣል። አያችሁ፣ 150 ዳዊት ከመድገም መጀመሪያ ልብን ከቂም ነፃ ማድረግ፣ ከበቀል ነፃ ማድረግ፣ ከተንኮል ነፃ ማድረግ የልብ ቅንነት። ይህ አባቶቻችን ብሂል ነው፣ ብሂል አበው ነው ይባላል። አባቶቻችን አባባል ደግሞ ከመጽሐፍ ጋር የተያያዘ ነው። እና ጸሎታችን እንዲደርስ አንድ ሆነን እግዚአብሔር የምናመሰግንበት ቀን ይሁን። ሀገራችንም እንደው ከክፉ ነገር እንድትጠበቅልን። ምንሰማው ምናየው ነገር አስቀያሚ ነው። በእውነት ክፉ ዘመን ላይ ነው ያለነው። እንኳን መድኃኒታችን የክርስቶስ የጾመውን ጾም ለማሰብ ብቻ ሳይሆን
እንዲያው የበለጠ እዚያም በላይ አብዝተን መጾም መጸለይ ያስፈልጋል። ክፉ ነው ዘመኑ። ወጣቱ እንደ ቅጠል እየረገፈ ነው። ምክንያት ተፈጥሮ አንተ የዚህ እየተባለ በድምሩ ሲደመር አንደኛ ክርስቲያኖቻችን ናቸው እያለቁት ያሉት በድምሩ። ይህም ጸሎት ያስፈልጋል። በሙሉ ወጣቱ ክርስቲያን ነው። አብዛኛው 99% ክርስቲያን እያለቀ ያለው በዚህ እየተባለ የሚያልቀው። ሁለተኛ የአገሪቱ ወጣቶች ናቸው። ከውጭ ጠላት እንኳን መከላከል የሚችሉ ልጆቻችን ናቸው እያለቁ ያሉት። በሌላ በኩል ደግሞ ሰላም ሲጠፋ ደግሞ ረሃብ፣ የኑሮ ውድነቱን እያያችሁት ነው። ሁሉ ነገር ሰማይ የሆነ ሁሉ ነገር ዳር እስከ ዳር በነፃነት ስለማይመጣ ስለማይሄድ ነው። መሄድ መምጣት ስለተገደበ ነው። እና ብዙ ነገሮች ጸሎት የሚያስፈልጋቸው ነገሮች አሉ። ቤተክርስቲያኒቱ ጸሎት ያስፈልጋታል። ምእመናን ጸልዩ፣ አባቶቻችንም ጸልዩ። ሁሉም ከዳር እስከ ዳር መጸለይ ያስፈልጋል። ቢቻል ማንኛውም ሰው በየእምነቱ ቢጾም ቢጸልይ መልካም ነው። ካልተቻለ ደግሞ እንደ ክርስትና እምነት ተከታዮችና እንደ ክርስትና ሃይማኖት መሪዎች ልጆቻችን አደራችሁን ነው የምንለው። አደራ ነው የምናስተላልፈው። ልጆችን በተለይ ደግሞ እኔን አምናችሁ እኔን ንስሐ አባት አድርጋችሁ የተቀመጣችሁ ምእመናን አደራችሁን ጹሙ፣ ጸልዩ፣ ከቂም ከበቀል ነፃ ሁኑ፣ ታረቁ፣ ንስሐ ግቡ። ያው ሰው መቼ እንደሚሞት አይታወቅም። ያው ሞት አፈርን ተሸክመናት ነው የምንሄደው። ድንገት ሞተ ሲባል ያው አይ ብለን አልቅሰን እንቀብራለን። ሞት አለ። ሞት መኖሩን አስቡ። ስንኖር በዚህ ዘመን በዚህ ምድር ላይ ስንኖር እግዚአብሔር የሚወደውን ስራ እየሰራን ማለፍ ይጠበቅብናል። ለንስሐ ተዘጋጁ። እንዲያው መጾም ብቻ ሳይሆን ስጋውና ደሙን ለመቀበል ከእግዚአብሔር ጋር አብሮ ለመኖር ተዘጋጁ ልጆቼ። የግል እኔን አምናችሁ በግል አባት አድርጋችሁ የተቀመጣችሁ ልጆቼ አደራችሁን እንዲያው በእርግጥ እግዚአብሔር ይመስገን ብዙዎቻችሁ እየቆረባችሁ ነው። ትንሾች ትቀራላችሁ። ትንሾቹም በቃ እግዚአብሔር ጋር መኖር ነው። እግዚአብሔር ጋር ከኖርን ማን ይናገረናል? ሐዋርያው ቅዱስ ጳውሎስ ማን ይቃወመናል ነው ያለው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ረሃቡ ነው። ቅዱስ ጳውሎስ ከክርስቶስ ፍቅርስ የሚለየኝ ማን ነው ብሎም ተናግሯል። ረሃብ ነው፣ መከራ ነው፣ ጭንቅ ነው፣ ሰይፍ ነው። ምንድን ነው እሱ ከእግዚአብሔር ፍቅር የሚለየኝ? እግዚአብሔር ፍቅር ነው። ጠላቶቹን የሚስብ ቅዱስ ጳውሎስ ተገዶ በፍቅር የሳበው ክርስቶስ፣ በጥላቻ ያሳደደው ጳውሎስ ክርስቶስ ደግሞ መልሶ በፍቅር ነው የሳበው። እና የፍቅር አመጣጡን አሳሳቡን አየና በቃ ከክርስቶስ ፍቅር ማንም ሊለየኝ አይችልም። ሁላችንም ከክርስቶስ ፍቅር ሊለየን የሚችል አንድም ነገር የለም። የፈለገ ቢሆን እንደ ኦርቶዶክስ እምነት የሚያስደስት እምነት የለም። ቀጥ ያለ እምነት ማለት ነው። ስለ ኢየሱስ ክርስቶስ አምላክ መሆኑ ኢየሱስ አምላክ መሆኑን በደንብ አብራርተን የምንገልጽበት ስጋውን በልተን ደሙን ጠጥተን አብ እንደነገረን ልጆቹ ሆነን ጥምቀቱን ተጠምቀን ትንሣኤውን ሞቱን ሞት አድርገን እስከ ሞት ታምኖናል፣ እስከ ሞት እንታመነዋለን። እና ክርስቶስ እንደኛ የሚገልጸው የለም። አብ እንደነገረን አባቱ እግዚአብሔር አብ ነግሮናል። ልጅ የእሱ ነው፣ እሱ ደግሞ የሚላችሁን ስሙ ነው ያለን። ኢየሱስ ክርስቶስ ደግሞ ያለን እኛን ደግሞ ምንድነው? በእኔ እመኑ፣ በእኔ የሚያምን ዘላለም ሕይወት አለው። ቢሞት እንኳን ከኔ የተነሳ ይሆናል። እኔ ከአብ የተነሳ ሕያው እንደሆንኩ እሱም ሕያው ይሆናል። ሁለተኛ ደግሞ ስጋዬን ብሉ ደሜን ጠጡ፣ የዘላለም ሕይወት ይኖራችኋል። እኔም ከእናንተ ጋር እኖራለሁ፣ እናንተም ከኔ ጋር ትኖራላችሁ። በቃ በእኔ የሚያምን ነው ይድናል የተባለው አይደለም። ያ ማለት አብ በወልድ የለም ማለት አይደለም። ወልድ ብቻውን ነው ማለት አይደለም። አብን አሳየን ሲባል እኔን ያየ አብን አየ፣ አብን ያየ እኔን አየ። አንድ ናቸው። እንደ ቤተክርስቲያናችን አገላለጽ፣ እንደ ሞራዎች አነጋገር አብ ወልድ መንፈስ አንድ አምላክ ነው። አንድ አምላክ። ስለዚህ ክርስቶስ ሌላ፣ ኢየሱስ ሌላ፣ አብ ሌላ፣ መንፈስ ሌላ አድርገን እንደ ሌሎቹ እምነት አንቀባጠርም። እና ይሄ እምነት ያኮራናል። ጾመን መልስ የምናገኝበት እግዚአብሔር ጋር የምንነጋገርበት የምንገናኝበት ነው። እንዲያውም የቅንነታችሁን እውነት ታርቃችሁ ጾማችሁ ከሆነ እንዲያው ህልም ሁሉ ማየት አለባችሁ። እግዚአብሔር ለእናንተ የሚያደርገውን ነገር በራእይ ማየት አለባችሁ። እግዚአብሔር ለእናንተ የሚገለጸው ምን ሲሆን ነው? ከቂም ነፃ ስትሆኑ ነው። ከቂም ነፃ ያልሆነ ሰው ራእይ አያይ፣ ህልም አያይ። ራእይ ማየት ግድ ይላል። አንዲት ክርስቲያን ራእይ ማየት አለባት። በቃ የጾሟን የጸሎቷን መልስ ማየት አለባት። እና የተወደዳችሁ ምእመናን ዛሬ እንግዲህ 2018 አብይ ጾም ነገ
ሰኞ ማለት ነው የካቲት 9 ያው እየገባ ነው። ይሄ መልእክት እያስተላለፍኩ ያለሁት የካቲት 8 ነው። እንግዲህ በውጭም በውስጥም ያላችሁ የምታውቁኝ የማታውቁኝም ማውቃችሁ የማታውቁኝ ሁላችሁም ይመናን የክርስቶስ ልጆች በክርስቶስ አንድ የሆን ሁላችንም መልእክቱ ለሁላችሁም ነው፣ ለሚመናን ነው እና ጠንካራ ሁኑ፣ ጸሎተኛ ሁኑ። ፈተና አለ በዚህ ጾም። ሰዎች ይናገሯችኋል። እናንተም ብሎ አስቀዳሽ፣ አንቺም ብሎ አስቀዳሽ፣ አንቺም ብሎ ጿሚ፣ አንቺም ብሎ ጸሎተኛ የሚል ነገር ይመጣል። ባላየ መስማት ነው። ክርስቶስ ብዙ ነገር ዲያብሎስ ሲፈትነው ባላየ ነው ያለፈው። ሰዎች ሲናገሩም ባላየ ማለት ነው፣ ባልሰማ ማለት። ምክንያቱም ሰይጣን ሰዎች ላይ ሆኖ እኛን ስለሚያናግረን ማለት ነው። ሰይጣን ወጥመድ አለ። ከሰይጣን ወጥመድ ለማምለጥ እኛ ምን ማለት መታገስ አለብን። ወዛዝለፈ ትዕግስቶ ውእቱ ይድን ማቴዎስ 24 እሱ ትዕግስትን ያዘወተረ እሱ ይድናል ነው። ለመዳን ምን መሆን ያስፈልጋል? ትዕግስተኛ መሆን፣ ያዩትን እንዳላዩ ማለት፣ የሰሙትን እንዳልሰሙ ማለት፣ ሐሜተኛ አለመሆን። በተለይ ሐሜት ከባድ ነው። ብንጾምም ባንጾምም ብንጸልይም ባንጸልይም ሐሜት ያስቀጣል። የሙሴ እህት ማርያም በለምጽ የተመታችው ወንድሟን አምታ ነው፣ ካህናቱን አምታ ነው። ምናልባት እውነት ነው። ለዓይን ጥሩ ያልሆነ ስራ፣ ለእይታ ጥሩ ያልሆነ ስራ ልንሰራ እንችላለን። ሰዎች እናንተ ሰው የሰው ስጋና ደም ባህሪ ሊያጠቃ ይችላል። ዞሮ ዞሮ ግን እግዚአብሔር ከኛ ጋር ነው። እናንተ ላይ የሚፈልገው ስራ መስራቱን አያውቁም። ስለዚህ ያ ማለት እግዚአብሔር በሚቀጣው ራሱ ይቀጣል ማለት ነው። ባለቤት አለ። ገሌ እንዲሆነ ገሌት እንዲሆነች ከምንል በቃ ያንን ሲሆን ልንጸልይለት ነው የሚገባ፣ ልንጸልይላት ነው የሚገባው። ምክንያቱም የእግዚአብሔርን ስራ እንዴት እንዲሆናል እንዴት ትሆናለች ካልን የእግዚአብሔርን ስራ እኛ ሰራን ማለት ነው። እንዴት እንዲሆናል ትሆናለህ ማለት አባት ነው ክርስቶስ፣ አባታችን ክርስቶስ። ለምን እንዲትሆናል ማለት የእሱ ድርሻ ነው የሚሆነው ማለት ነው። ሁላችንም ለምን ካለን እሱ ነው ለምን ይለን የሚገባው እና በእውነት ይህ በዓል የበረከት በዓል እንዲሆን፣ የበረከት ጾም እንዲሆን፣ የበረከት ጸሎት እንዲሆን በእውነት ሱባኤያችን በሰላም በፍቅር በአንድነት ጾመን ጸልየን እግዚአብሔርን እንድናስደስተው ፈቃድ ይሁንልን። በእውነት ብዙ ነገሮች የጎደሉባችሁ ከእግዚአብሔር ጋር መነጋገር የምትፈልጉ ቀኑ የጨለመባችሁ ነገሮች የጠሙባችሁ ወገኖች ትኖራላችሁ። ሁሉም ነገር የሚፈታው በጾምና በጸሎት ነው። እስራኤላውያንን ያ ሁሉ 430 ዓመት ግብጾች ሲያሰቃዩአቸው የተፈታው በለቅሶ ነው፣ በጸሎት ነው። ያቺ አንድ ሴት በእውነት በዚህ ሰማይ እግዚአብሔር አለን ብላ እንባዋን ወደ እግዚአብሔር ስትረጭ እግዚአብሔር መልስ ሰጥቷል። እግዚአብሔር መልስ ሰጥቷል በአንዲት ሴት ምክንያት። እግዚአብሔር ሰው አይንቅም። ቄስ ነው ጳጳስ ነው በሚለው ዙሪያ አትሂዱ። እግዚአብሔር ሁላችንም ይወደናል፣ እንደየማረጋችን ተሰጥቶናል። እነሱን ብቻ ነው የሚሰማኝ እኛን አይሰማም ብላችሁ እንዳታስቡ። የአንዲት ሴት እንባ የእግዚአብሔርን ቤት አንኳኩቷል። የአዳም እንባ የእግዚአብሔርን ቤት አንኳኩቷል። ጸሎት ከእንባ ጋር ቢሆን የመጣው መከራ ያስለቅሳል። ምናልባት የእኛ ልጆች ስላልሞቱ የእኛ ወገኖች ስላልሞቱ ምንም ላይ መስለን ይችላል። አይደለም። የአንድ ክርስቲያን ሞት ቀላል አይደለም። እንደ ክርስትና የአንድ ክርስቲያን ሞት ቀላል አይደለም። የአንድ ቄስ ሞት፣ የአብነት ተማሪዎች ሞት የማን ቀላል አይደለም። እንደ ክርስትና የአንድ ወገን ሞት ቀላል አይደለም። ለሀገርም ለእምነትም ቀውስ ያመጣል እና ጸሎቱ ከእንባ ጋር ቢሆን በእውነት ከእንባ ጋር የሆነ ሱባኤ ቢኖር እግዚአብሔር እኛን ይሰማናል፣ እግዚአብሔር እኛን ያከብረናል፣ እግዚአብሔር ለእኛ መልካም ነገር ያደርጋል፣ ቁጣውን በትዕግስቱ ይመልስልናል። ምሕረቱ ቁጣውን ትከለክለዋለች። እግዚአብሔር ምሕረቱ ትልቅ ነው፣ ብዙ ነው። እንዲያም ብሎ ደግሞ የእኛ መክፋትን እግዚአብሔር ቸር ነው። ቅዱስ ዳዊት ተናግሯል። መዝሙር 33 ቁጥር 7 ላይ እግዚአብሔር ቸር ነው ቅመሱት ነው ያለው። ቸርነቱን ቅመሱት። በቃ እውነት ነው እንዴ! እኛ ምንወዳቸውን መላእክቱን ባይሰጠን የት እናገኛቸዋለን? ቸርነቱ አይደለ? ድንግልን ባይሰጠን ወላዲተ አምላክን የት እናገኛታለን? የምንወዳቸው ጻድቃንን ባያበረታቸው ባያጸናቸው የት እናገኛቸዋለን? የምንወዳቸው ሊቃነ ጳጳሳትን እሱ ባይሰጠን የት እናገኛቸው? የምንወዳችሁን ምእመናን እናንተን እግዚአብሔር ባይሰጠን የት እናገኛቸዋለን? እኛንስ የት ታገኙናላችሁ? ምሕረቱ ድህነቱ እዚሁ ላይምሮ የሚከብድ አንድ ካህን ተነስቶ ዓለም የማያድነውን በሽታ
የሚያድን በአንድ ካህን ላይ አድሮ እግዚአብሔር ምን አይነት ቸር አምላክ! ያውም በዚህ ክፉ ዘመን ሁላችን ቅዱሳን ባልሆንበት ዘመን ሁላችን ንጹሃን ባልሆንበት ዘመን እና እንግዲህ ምእመናን እንግዲህ ያው በዩቲዩብ ይለቀቃል። ያው ሰብስክራይብ አድርጉ። ምንድነው ይሄ ሰብስክራይብ ሲሆን ነገ በሚገኘው ነገር ቤተክርስቲያን ይጠቅማል። በሸር አድርጉ፣ ለሁሉም አዳርሱ፣ ሁሉም ሰው ይስማው። ሁሉም ሰው ጉባኤያችን መልእክታችን ይስማ። ኃይለ ልዑል ሚዲያ የሚል አለ። በኃይለ ልዑል ሚዲያ ዘኦርቶዶክስ የሚል አለ። ኃይለ ልዑል ሚዲያ ስትሉ ሰርች ብታደርጉት ይመጣል ዩቲዩብ ማለት ነው። ቅንነቱ ካለ እኮ ተሰብስበን ሰብስክራይብ ብናረጋት እኮ አንድ ነገር ላይ ይደረሳል። በቲክቶክም አለ እንደዛው፣ እሱንም ፎሎ ማድረግ ሼር ማድረግ የሚደረገውን ማድረግ። አሁን እኛ እንድንለምናችሁ አጠብቁም ምእመናን። እኛ የሚጠበቀው ቃል እግዚአብሔር መናገር እንጂ ብዙ ነገር መናገር አይጠበቅብንም። ምክንያቱም እናንተ ልጆቻችን ናችሁ፣ ታዛዦች ናችሁ። አድርጉ የተባላችሁት ማድረግ ብቻ ነው የሚጠበቅባችሁ እና አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ጾማችን ጾመን ጸሎታችን ጸልየን ከእግዚአብሔር ጋር ተነጋግረን እግዚአብሔርን መልካሙን ነገር እንዲያደርግልን፣ የጠመመውን እንዲያቃናልን፣ የጎደለውን እንዲሞላልን፣ ያጣነውን እንድናገኝ፣ ሀዘናችን ወደ ደስታ እንዲቀየርልን እግዚአብሔር አምላክ ውድ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።